ሰላም ውድ ተመልካቾቻችን በዚህ አመት የ2027 የዲቪ ፕሮግራም በቅርብ ቀን ይጀምራል። የዲቪ ለብዙ ሰዎች እድል ነው። ይህንን ደግሞ እድል መጠቀም የሚችሉ ሰዎች ደግሞ በአዲሱ የዲቪ ፕሮግራም ህጎች መሰረት የተሞላ ፎርም ሊሆን ይገባል። ስለዚህ በዚህ ቪዲዮ ዛሬ አጠር ያለ ሀሳብና የተካተቱትን ህጎችና ምን ማድረግ እንዳለባችሁ አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ አድርጋችሁ መጀመር አትርሱ። እንደዚህ አይነት ፈጣን የሆኑ ኢንፎርሜሽኖች እንዲደርሳችሁና የተለያዩ ከቴክ ጋር የተገናኙ ቪዲዮዎችን ስለማዘጋጅ ተከታተሉኝ። ሰላም እንዴት ቆያችሁ? እንግዲህ መግቢያው ላይ እንደነገርኳችሁ በ2027 የሚመጣው ወይም ደግሞ ከፊት ለፊታችን ባሉት ጊዜያቶች የዲቪ ፕሮግራም አዳዲስ ህጎችን ጨምሮ ነው የመጣው። ይሄም ደግሞ ምንድነው ብዙ ሰዎች ዲቪ ፕሮግራም እየሞሉ ስለሆነ እንግዲህ ኢትዮጵያ ብቻ አይደለም በአለም አቀፍ ደረጃ ዲቪ ፕሮግራም እየተሞላ ስላለ የአሜሪካን መንግስት ደግሞ እያንዳንዱ ሰው በዚህ ፕሮግራም ላይ ሲሳተፍ በፊት ነጻ የነበረውን አሁን ክፍያ እንዲከፈል አድርጓል። ስለዚህ እንደዚህ አይነት ነገሮችን እንዴት ነው ማድረግ ያለብን? እንደገና ደግሞ ምንድነው ህጎቹ የተጨመሩት? እኛም ደግሞ ማድረግ የሚገባን ነገሮች የሚሉትን ዘርዘር አድርጌ ያሳያችኋለሁ። ተከታተሉኝ። የመጀመሪያው ሁለት ህግ ነው የተጨመረው በዚህ አመት። ከዚህ በፊት የተጨመሩ ህግጋቶች ነበሩ ወይም ደግሞ በየአመቱ የሚመጡ አዳዲስ ነገሮች ነበሩ። በዚህ አመት የ2027 የዲቪ ፕሮግራም ላይ የተጨመሩ ሁለት ህጎች አሉ። ከዚህ በፊት እንደምታውቁት ማንኛውም ሰው 8ኛ ክፍል ተማሪ ቢሆንም ዲቪ መሙላት ይችላል። 12ኛ ክፍልም ድረስ ጨርሶ ከሆነ ያው የሰርቲፊኬት ወይም የዲግሪ ፕሮግራም ላይ እስካልተሳተፈ ድረስ ማንኛውም ትምህርቱን የጨረሰ ሰው መሳተፍ የሚችልበት እድል ነበረው። በዚህ አመት ግን ምንድነው እስከ 12ኛ ክፍል ተምሮ ግን ወይ የዲግሪውን ወይም ደግሞ የሰርቲፊኬቱ ከሌለው ምን ማድረግ አለበት? የሁለት አመት የስራ ልምድ ማቅረብ አለበት ይላል። ስለዚህ ግዴታ ስራ ላይ ያላችሁ ሰዎች የስራ ልምዳችሁን ማቅረብ አለባችሁ ተብሎ ይታሰባል። እንግዲህ አሁን ፎርሙላ ነው ይሄን የምንመለከተው። እንግዲህ ፎርሙላ ላይ ይሄን ሊያካትት የሚችል አዲስ የሆነ ሴቲንግ ከገባ እዛ ላይ መመልከት እንችላለን። ስላልተከፈተ እስካሁን ድረስ እሱን ማየት እንችላለን። ስለዚህ ማንኛውም ሰው 12ኛ ክፍል ጨርሶ የሁለት አመት የስራ ልምዱን ማቅረብ አለበት ይላል። በተጨማሪ ደግሞ እንግዲህ አዲሱ የመጣው ህግ ደግሞ ማንኛውም ሰው ፎርሙን በሚሞላበት ጊዜ $1 ይክፈል ተብሏል። ስለዚህ በጣም ብዙ ሰዎች አፕላይ ስለሚያደርጉ የአሜሪካን መንግስት ከዚህ ገቢ ማግኘት አለበት ብለው ስላሰቡ ነጻ ነበረ በፊት የሚሞላው ፎርሙ። አሁን ግን ማንኛውም ሰው ፎርሙን መሙላት ሲፈልግ $1 ፊ ይከፍላል። ስለዚህ አሁን ይሄንን ደግሞ እንደ ኢትዮጵያ ስንመለከተው ብዙ የክፍያ መንገዶች ስለሌሉ ብዙ ሰዎች ፎርሙን ላይሞሉ ይችላሉ ወይም ደግሞ ይሄንን እድል ላይጠቀሙ ይችላሉና የ2027ቱ የዲቪ ፕሮግራም ብዙ ሰዎችን እድለኛ ሊያደርግ ይችላል ተብሎ ይታሰባል። ምክንያቱም ዓለም አቀፍ የሆነ የማስተር ካርድ ሲስተም ስለሌለ ኢትዮጵያ ውስጥ ብዙ ሰዎች ይሄንን ሊያገኙ አይችሉም። ከዚህም የተነሳ ያው ብዙ ሰው ላይሞላ ይችላል። ነገር ግን ወደ መጨረሻው ከተከታተላችሁኝ መጨረሻው ድረስ ቪዲዮውን ካያችሁት አንድ ቲፕ ሰጣችኋለሁ። ተከታተሉኝ። ስለዚህ እንግዲህ የዶላሩን ክፍያ ከፈጸማችሁ በኋላ ፎርሙን ትሞላላችሁ። እንግዲህ አሁን ይሄንን የዲቪ ፕሮግራም ኦክቶበር 2 ላይ ይከፈታል ተብሎ ይታሰብ ነበር። አሁን ግን ኦክቶበር 16 ላይ እንደሚከፈት ነው የተለያዩ ቦታዎች ላይ ኢንፎርሜሽን የተቀመጡት። ስለዚህ እስከ ኦክቶበር 16 ድረስ ብዙ ሰፊ ጊዜ ያላችሁና የተለያዩ ዶክሜንታችሁን እንደገና የክፍያ መንገድ እንዴት መክፈል እንዳለባችሁ የምትዘጋጁባቸው ነገሮች እያሰባችሁ መቀመጥ አለባችሁ። የክፍያ መንገድ የለም። የክፍያ መንገድ መፈጸምበት መንገዶች ስለሌሉ የዚህኛው አመት ፎርም ወይም ደግሞ የዲቪ እድል ያመልጠኛል ብላችሁ እንዳሰቡ። ምክንያቱም ኢትዮጵያ ውስጥም ሆነን ብዙ አማራጮች ፎርሙን የምንሞላበት መንገድ ስላለ ማለት ነው። ስለዚህ እንግዲህ እነዚህ አሁን በአዲሱ ህግ ፓስፖርት ይጠየቃል ወይ፣ ፓስፖርት እንደ በፊቱ ማስገባት ይጠበቅብናል ወይ ወይም ፓስፖርት አይጠይቅም የሚለውን እንግዲህ ፎርሙ ላይ ስንገባ ነው የምናገኘው። አሁን ስለ ፓስፖርት ምናምን የተነገረ የለም። ከትምህርት ሁኔታና ከክፍያው ውጪ አዳዲስ ነገሮች የተዘረዘሩ ነገር የለም በዚህኛው አመት ላይ። ስለዚህ የ2027 ፕሮግራም ከጥቂት ጊዜ በኋላ እንደሚጀምር ነግራችኋለሁ። ምንድነው ማድረግ ያለብን?
የክፍያውን መንገድ እንዴት ነው ማዘጋጀት ያለብን የሚለውን የመጀመሪያው ውጪ ዘመድ ወይም ደግሞ ጓደኛ የተለያየ ሰው መታቁ ከሆነ የክፍያውን መንገድ እንዲፈጽምላችሁ ያው ካርዳቸውን ወደ እናንተ ወደምትሞሉት አካውንት ላይ እንድታስሞሉ ማድረግ ያው ላለማስተላለፍ ትንሽ ቢያስቸግርም ፍቃደኛ ላይሆኑም ስለሚችሉም ነገር ግን በጣም የምትቀርቧቸው ሰዎችን ይሄንን ማድረግ ትችላላችሁ። ሌላው ደግሞ አማራጭ ምንድነው? ኢትዮጵያ ውስጥ የሚሰሩ ትሬዲንግ የሚደረግባቸው አፖች አሉ። ለምሳሌ ባይቢት ቢትኖብ የሚባሉ እነዚህ አፕሊኬሽኖች ላይ የካርድ ክፍያ መንገድ አላቸው። ኢንተርናሽናል ካርድ ይሰጣሉ። ስለዚህ እነዚህን አፖች በማውረድ እነሱ ላይ ዶላር በመግዛት ከዛ ወደ ካርዳችሁ ከታችሁ $1 መክፈል ትችላላችሁ። ይሄንን ማድረግ የምትችሉ ብዙ ወጣቶች ትኖራላችሁ። ብዙ ሰዎችም ይሄንን አንድ ሰው የሚያቅ ሰው ላይ ይሄንን ነገር ብታስሞሉ ገንዘቡን ብታስሞሉ ያ ሰው ለእናንተ መክፈል ይችላል። እዚህ ኢትዮጵያ ውስጥም ይሄንን መንገድ መጠቀም ትችላላችሁ። ሌላው ደግሞ ያው እንደዚህ አይነት ካርድ ያላቸው ሰዎችን ሄዳችሁ ጠይቃችሁ ብር ከፍላችሁ ያው ሰፊ ብር ሳይሆን ያው መጠነኛ ከካርዱ ጋር ለካርዱ የሚያስፈልጋችሁና ፎርሙን የምትሞሉበት ክፍያ የሚያስከፍሉ የተለያዩ እንደዚህ አይነት ስራ የሚሰሩ ሰዎች ሊኖሩ ስለሚችሉ ፈጥናችሁ እነሱ ጋር በመሄድ ይሄን ነገር ሬዲ ማድረግ ትችላላችሁ። ከዚህ በተረፈ ብዙ የሚያጨናንቅ ነገር አይደለም። እንግዲህ ፎርሙ ሲከፈት ደግሞ ያሉ አዳዲስ ነገሮች ካሉ በዛ ላይ ደግሞ ቪዲዮ ሰራላችኋለሁ። እናንተ ደግሞ እንግዲህ ይሄንን ለማድረግ ያው ፎቶግራፋችሁን አዘጋጁ። የፓስፖርት ሳይዝ ፎቶግራፋችሁን አዘጋጁ። ፓስፖርታችሁን አዘጋጁ። ቀጥሎ ዶክሜንታችሁን የተለያዩ ዶክሜንቶች የሚያስፈልጉትን ሬዲ አድርጋችሁ ጠብቁ። በሰዓቱ ላይ ሲከፈት ብዙ ነገሮች ፈጣን ይሆነላችኋል። ስለዚህ የዲቪ ፕሮግራም 2027 ፕሮግራም ይሄንን ይመስላል። እስካሁን ስለተከታተላችሁኝ አመሰግናችኋለሁ። በሌላ ቪዲዮ እንገናኛለን። ሰብስክራይብ አድርጉ፣ ለብዙ ሰዎች ሼር አድርጉት። ሰላም ቆዩ።